ልጆቻችን መመሪያ ስንሰጣቸው በደንብ አይከተሉም እና አንዳንድ ጊዜ ብንደግመውም መልሰው ያንኑ ነገር ያደርጋሉ። በደንብ አይሰሙንም። አንድ ነገር ተብለው በስነ ስርዓት ማድረግ አይችሉም። በቃ ስንት ጊዜ አንድን ነገር መናገር ሰለቸኝ እንላለን እና አንዳንድ ጊዜ እንዲያውም ልጆቻችን ሆነ ብለው እኛ የምንለውን ሳይሆን ተቃራኒውን የሚያደርጉ ይመስለናል። ማወቅ ያለብን ምንድን ነው? ልጆቻችን ልጆች ናቸው እና ይሄ የሚያገናዝበው ችግር መፍታትን የሚችለው የአንጎላቸው ክፍል ገና አድጎ አልጨረሰም። ይሄ የሚያገናዝበው የአንጎል ክፍል ነገሮችን በደንብ ማመዛዘን የሚችለው ልጆቻችን 25 ዓመት እስከመሆናቸው አንዳንዴም እስከ 30 ይባላል አድጎ አይጨርስም እና ልጆቻችን በተለይ ትንሽ ከሆኑ ያንን ነገር ማሰላሰል የሚችሉበት የአንጎላቸው ክፍል እንዴት ትንሽ እንደሆነ ማሰብ እንችላለን። ስለዚህ ልጆቻችን ካሁን በኋላ አንድ ነገር ወዲያው ካላደረጉልን ወይም መመሪያ ስንሰጣቸው በትክክለኛው መንገድ ካላደረጉ ያንን ነገር ለመያዝ ችሎታው አላቸው ወይ? ስለዚህ ነው መደጋገም ያለብን። አንድን ነገር አድርገን ነግረናቸው ስናበቃ ምንድነው ያልኩህ፣ ምንድነው ያልኩሽ፣ ድገሚልኝ ልንል እንችላለን። እኛ ልንደግም እንችላለን። ከዛ ደግሞ ልጆቻችን ትኩረታቸው እኛ ላይ መሆኑ ማወቅ አስፈላጊ ይሆናል። ስንነግራቸው እያዩን ነው ወይ፣ እያደመጡን ነው ወይ፣ መድገም ካለብንም መድገም። እንደዚህ አድርገን ልጆቻችንን መስራት ያለባቸውን ነገር እንዲለምዱ። ምክንያቱም እኛ መጀመሪያዎቹ አስተማሪዎቻቸው ነን፣ ከቤት ያለ ነው። ስለዚህ እነዚህ ልጆች ያ የሚያሰላስለው የአንጎላቸው ክፍል ገና ስላላደገ እኛ ያንን ለነሱ መሆን አለብን፣ መንገር አለብን፣ ማስረዳት አለብን። ሁሉንም ነገር እኛ እናስተምራቸዋለን። የምናስተምራቸውን ነገር እየያዙት ይመጣሉ። ያ ደግሞ ከኛ ምን ይጠይቃል? ርህራሄንና ትዕግስትን ይጠይቃል። ስለዚህ አንድን ነገር ልጆቻችን ስንነግራቸው ሁሌ ተረጋግተን ይሁን። መድገም ካለብን መድገም አለብን። ደግሞ ስለማይሰሙና ነገር ማድረግ ስለማይፈልጉ ሳይሆን ያንን ነገር ለማድረግ ገና ችሎታው ስለሌላቸው ነው። ስለዚህ የሚቀጥለው ጊዜ ልጃችንን አንድ መልእክት ስንነግረው ወይም ስንነግራት ከቻልን አጠር አድርገን መልእክቱን ከዛ ደግሞ ከነገርናቸው በኋላ ደግሞ መረዳታቸውን ለማወቅ ደግሞ ሰምተሃል እስኪ ንገረኝ ያልኩትን መልሰሽ የሚለውን ነገርም ማድረግ እንችላለን።